አድማጮች አሁን ደግሞ የሀገር ውስጥና የባህር ማዶ ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። አስቀድመንም የሀገር ውስጥ ዜናዎችን እናሰማለን። በኢትዮጵያ ከዋናው ኃይል መስመር ርቀው የሚገኙ አካባቢዎችን የኤሌክትሪክ ተጠቃሚ ለማድረግ 98 የሶላር ኃይል ማመንጫ ፕሮጀክቶች በግንባታ ላይ እንደሚገኙ የውሃና ኢነርጂ ሚኒስቴር አስታወቀ። በሶማሌ ክልል የተገነቡ 4 አዳዲስ ፕሮጀክቶችም በዚህ ሳምንት ተመርቀው ለአገልግሎት በቅተዋል። የአይዴሌ ወይም የብርሃን ተደራሽነት ለሁሉም ፕሮጀክት አስተባባሪ አቶ አዲስ አለም መብራቱ እንደገለጹት እነዚህ ፕሮጀክቶች በመላ ሀገሪቱ ፍትሐዊ የኃይል ስርጭትን ለማረጋገጥ እየተከናወኑ ያሉ ተግባራት አካል ናቸው። አስተባባሪው አክለውም እስካሁን ካሉት ፕሮጀክቶች መካከል 16ቱ ተጠናቀው የ24 ሰዓት አገልግሎት መስጠት የጀመሩ ሲሆን 50 የሚሆኑት ደግሞ እስከ መጪው ሰኔ ወር ድረስ ተጠናቀው ለአገልግሎት እንደሚበቁ ገልጸዋል። ቀሪዎቹ ፕሮጀክቶች ደግሞ በቀጣዩ ዓመት የመጀመሪያ 6 ወራት ውስጥ ይጠናቀቃሉ ተብሎም ይጠበቃል። በዚህ ሳምንት በሶማሌ ክልል የተመረቁት የጋሻሞ፣ የዲግ፣ የኑስትሪክና የምርቃን የሶላር ፕሮጀክቶች በድምሩ 1.875 ሜጋዋት ኃይል የማመንጨት አቅም አላቸው ተብሏል። ለእነዚህ ፕሮጀክቶችም 949 ሚሊዮን ብር ወጪ የተደረገ ሲሆን ከ10 ሺህ በላይ አባወራዎችን እንደዚሁም የጤናና የትምህርት ተቋማትን ተጠቃሚ እንደሚያደርጉም ተገልጿል። የሶማሌ ክልል የማዕድን ኤነርጂና ነዳጅ ምክትል ቢሮ ኃላፊ ኤድመን መሐመድ አሊ በበኩላቸው በክልሉ ያለው የከተሞች መራራቅ የኤሌክትሪክ መስመር ለመዘርጋት ፈታኝ በመሆኑ የሶላር ኃይል ዋነኛ አማራጭ መሆኑን ገልጸዋል። በክልሉ በአሁኑ ወቅትም 15 በመቶ ብቻ የሚሆነው የኤሌክትሪክ ተደራሽነት ግንባታቸው እየተከናወኑ ያሉ 14 ፕሮጀክቶች ሲጠናቀቁ ወደ 60 በመቶ ከፍ እንደሚልም አመልክተዋል። ከዚህ በተጨማሪም ሚኒስቴር መስሪያ ቤቱ በግለሰብ ደረጃ 140 ሺህ ቤተሰቦችን በሶላር ሆም ሲስተም እንደዚሁም 1400 የትምህርትና የጤና ተቋማትን የፀሐይ ብርሃን ተጠቃሚ ለማድረግ እየሰራ መሆኑን አስታውቋል። ፕሮጀክቶቹ ከዓለም ባንክ በተገኘ የብድር ድጋፍ የሚገነቡ መሆናቸውን ተገልጿል። የኢትዮጵያ ካፒታል ገበያ አስተዳደራዊ ፍርድ ቤት የአሰራር ስርዓቱን ቀልጣፋና ተደራሽ ለማድረግ ዘመናዊ ቴክኖሎጂዎችን በማሟላት ወደ ስራ መግባቱን ገለጸ። ፍርድ ቤቱ ከታንዛኒያ አቻ ተቋም ጋር በጋራ ለመስራት የመግባቢያ ስምምነት ሊፈራረም መሆኑም ታውቋል። በአዋጅ ቁጥር 1248/2013 የተቋቋመው የኢትዮጵያ ካፒታል ገበያ አስተዳደራዊ ፍርድ ቤት በዘርፉ የሚነሱ አለመግባባቶችን በገለልተኝነት ለመዳኘት ዝግጅቱን ማጠናቀቁንም አስታውቋል። የፍርድ ቤቱ ሰብሳቢ ዳኛ አብነት ዘርፉ ለኢዜአ እንደገለጹት ከሆነ ተቋሙ ባለፈው ዓመት የሰው ኃይል የማሟላትና የስነ ስርዓት መመሪያዎችን የማዘጋጀት ስራዎችን ሲያከናውንም ቆይቷል። ፍርድ ቤቱ ተገልጋዮች ባሉበት ሆነው ይግባኝ ማቅረብ የሚችሉበት የቴክኖሎጂ ስርዓት መዘርጋቱን የገለጹት ሰብሳቢ ዳኛው የችሎት ሂደቱንም በቪዲዮ ኮንፈረንስ መከታተል እንደሚቻል ጠቁመዋል። ይህም የፍርድ ቤቱን ተደራሽነትና ፍጥነት ይጨምራል ተብሏል። በተጨማሪም ተቋሙ ቀጠናዊ ትብብርን ለማጠናከር ከውጭ ጉዳይ ሚኒስቴር ጋር በመሆን እየሰራ ሲሆን በቅርቡም ከታንዛኒያ አቻው ተቋም ጋራ የልምድ ልውውጥ ለማድረግ የሚያስችል ስምምነትን ይፈራረማል። በምስራቅ አፍሪካ ደረጃ የካፒታል ገበያ አስተዳደራዊ ፍርድ ቤቶች ፎረም ለመመስረት የቅድመ ዝግጅት ስራዎች እየተከናወኑ መሆኑንም ሰብሳቢ ዳኛው አክለው ገልጸዋል። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደመጥ። አሁን ደግሞ ወደ ባህር ማዶ ዘገባዎች እናልፋለን። ሳውዝ ሱዳን፣ ግብጽና ሱዳን የአባይ ውሃ ስምምነት እንዲቀላቀሉ ጠየቀች። ትላንት በጁባ በተከበረው የአባይ ቀን ላይ የሳውዝ ሱዳን የውሃ ሀብትና መስኖ ሚኒስትር ጄምስ ማኳቺ ግብጽ፣ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎና ኬንያ ፍትሐዊ የአባይ ውሃ አጠቃቀምን በሚያረጋግጠው የትብብር ማዕቀፍ ስምምነት ላይ እንዲሳተፉ ጥሪ አቅርበዋል። ሚኒስትሩ ማዊች በንግግራቸው ስምምነቱ ለቀጣይ ዘላቂ የውሃ አጠቃቀምና ለቀጠናው ኢኮኖሚያዊ ትስስር ወሳኝ መሆኑን የገለጹ ሲሆን ይህም እንደ አንድ ቤተሰብ በጋራ ለመራመድ ያስችላልን ብለዋል። እስካሁን ኢትዮጵያ፣ ሩዋንዳ፣ ደቡብ ሱዳን፣ ኡጋንዳና ታንዛኒያን ጨምሮ 7 ሀገራት የደገፉት ይህ ስምምነት በይፋ ስራ ላይ የዋለ መሆኑም ተነግሯል።
ግብጽና ሱዳን የቅኝ ግዛት ዘመን ውሎችን መነሻ በማድረግ እስካሁን ስምምነቱን ከመፈረም ተቆጥበዋል። የግብጽ የውሃ ሀብት ሚኒስቴር ዶክተር ሃኒ ሲዊላም በበኩላቸው ግብጽ ሁሉንም የአባይ ተፋሰስ ሀገሮች ሊያገናኝ በሚችል ሁሉን አቀፍ ማዕቀፍ ውስጥ በቅን ልቦና ለመስራት ቁርጠኛ መሆኗን ገልጸዋል። የአባይ ቀን አከባበር ወንዙ የጋራ የህይወት መስመር መሆኑን ለማስታወስና በሀገሮቹ መካከል ያለውን ትብብር ለማጠናከር ያለመ ነው ሲል ሱዳን ትሪቡን ዘግቧል። ኢራን 500 ሚሊዮን ዩሮ የሚያወጣ እጅግ ዘመናዊ የሚሳኤል መከላከያዎችን ከሩሲያ ለመግዛት የምስጢር ስምምነት መፈረሟን የፋይናንሻል ታይምስ ዘገባ አመላከተ። ጋዜጣው የሩሲያ የውስጥ ሰነዶችንና ጉዳዩን የሚያውቁ ምንጮችን ጠቅሶ እንደዘገበው ስምምነቱ የተፈረመው ባለፈው ታህሳስ ወር ሞስኮ ውስጥ ነው። በዚህ የ3 ዓመት ስምምነት መሰረት ሩሲያ 500 ሚሊዮን የሚሆኑ ተንቀሳቃሽ የአየር መከላከያ ማስጀመሪያዎችንና 2500 9ኤም 336 የተሰኙ ከምድር ወደ አየር የሚተኮሱ ሚሳይሎችን ለኢራን ታቀርባለች። ይህ የሚስጥር ስምምነት ይፋ የሆነው በዋሽንግተንና በቴህራን መካከል ያለው የኒውክሌር ድርድር ውጥረት ውስጥ ባለበት ወቅት ነው። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ በድጋሚ ዝግጅታቸውን እየገለጹ ሲሆን ሁለቱ ሀገሮች የፊታችን የካቲት 26 ቀን በጄኔቫ ሌላ ዙር የኒውክሌር ውይይት እንደሚያደርጉም ይጠበቃል። ኢራን እነዚህን የጦር መሳሪያዎች በይፋ የጠየቀችው እንደ አውሮፓውያኑ አቆጣጠር በሐምሌ 2025 ላይ ሲሆን ይህም አሜሪካና እስራኤል በሰኔ ወር ላይ በኢራን ላይ ካደረሱት ጥቃት በኋላ መሆኑ ተገልጿል። በስምምነቱ መሰረትም የጦር መሳሪያዎቹ ከ2027 እስከ 2029 እንደ አውሮፓውያኑ አቆጣጠር ባሉት ዓመታት ውስጥ በሶስት ዙር ለኢራን ይደርሳሉ ተብሏል። ሩሲያና ኢራን በቅርቡ ዓመታት ወታደራዊ ትብብራቸውን እያጠናከሩ የመጡ ሲሆን ኢራን በዩክሬን ጦርነት ለሚሳተፉ የሩሲያ ኃይሎች ሰው አልባ አውሮፕላኖችን፣ ድሮኖችን እና ሌሎች ቁሳቁሶችን ለማቅረብ መስማማቷ ይታወሳል። ከአመጋገብ ጋር በተያያዘና ከኑሮ ሁኔታችን ከኑሮ ዘይቤያችን ጋር በተያያዘ እንደዚህ ተላላፊ ላልሆኑ በሽታዎች፣ ህመሞች የምንጋለጥባቸው አጋጣሚዎች ስላሉ እነዛን ማስተዋል ብንችል በጣም መልካሙንም የምንመገባቸውም ጤናማ የአመጋገብ ዘይቤን የተከተለ የምግብ ስርዓትንም እንደዚሁ መለየት መቻል ይኖርብናል። ባለሙያዎች ይህንን ይመክራሉ። አለበለዚያ ግን እንደ ጨጓራ ላሉ ህመሞች የመጋለጥ እድላችን ሰፊ ይሆናሉ። የምግብ ግብአቶችም የተመጠኑ አለመሆናቸው አንደኛው ለጨጓራ ህመም መንስኤ እንደሆነ ይነገራል። ጨው ሲበዛ፣ በርበሬ ሲበዛ፣ የሚያቃጥሉ ነገሮች ሲበዛ እንደዚሁም ሌሎች ምግቦች የምግብ አይነቶች የማይስማማቸው ጨጓራቸው የሚቆጣ ሰዎች አሉና እየደወሉልንም ሀሳቦቻቸውን የሚያካፍሉን አድማጮቻችን ይህንኑ እየነገሩን ነው። ብዙ ጊዜ ለረጅም ጊዜ የሚገልጽ ደረጃም አለው። እንግዲህ የተለያዩ አይነት የጨጓራ ህመሞች የደረጃም አላቸው። እንግዲህ የሕክምና ባለሙያ እንደገለጹልን እንግዲህ ይሄ ከአመጋገብ ከኑሮ ዘይቤያችን ጋር የተያያዙ ነገሮችን መጠንቀቅ እንዳለብንና ወደ ሕክምና ተቋማትም በማምራት መፍትሄውን መፈለግ በጣም ተገቢ ነው። በቤት ውስጥ በልማድ የምንከተላቸው የመፍትሄ አማራጮች አሉ። እነሱ ደግሞ ለበለጠ ለሌሎች በሽታዎችም የሚያጋልጡበት አጋጣሚ ስለሚኖር መጠንቀቁ አይከፋም ብለን እናስባለን። እንግዲህ ጨጓራ በጣም ባስ ሲል ደግሞ ወደ ካንሰርነትም ሊቀየር እንደሚችል ነው የጤና ባለሙያዋ የተናገሩት። ይህንንም ታሳቢ በማድረግ ጨጓራን እንደ ቀላል ህመም አድርገን ባንወስደው መልካም እንደሆነም ተነግሯል። ምክንያቱም ቀደም ብለሽ ቆንጅታንችም እንደጠቀሹ በተለይ በቤታችን ለሕክምና የምናደርገው ሂደቶች የአመጋገብ ስርዓታችን የጤና ባለሙያ ምክር ካልታከለበት አደገኛ ሊሆን የሚችልና ጨጓራችን ስራውን ሊያቆም እንዲሁም ደግሞ ወደ ከፍተኛ ደረጃ ወደሚባለው የጨጓራ ካንሰር ሊከሰትም እንደሚችል ነው የጤና ባለሙያ የተናገሩት። ይህንንም እንግዲህ ታሳቢ በማድረግ እኛም ጥንቃቄ ማድረግ እንደሚገባና ምልክቶችን ስናይ ደግሞ ወደ ጤና ተቋማት በመሄድ የጤና ባለሙያን ምክር ተቀብሎ የሕክምና ሂደቶችን ማድረግ ተገቢ ነው። አድማጮች እንግዲህ እናንተም እየደውላችሁ ስላጋራችሁን እጅግ አድርገን እናመሰግናለን። ደውሉልን። ቆይታችን እስከ 2 ሰዓት ከ30 ድረስ ይቀጥላል።
ይህንን ሰዓት እንግዲህ አጋር በመሆን ከኛ ጋር አብረውን እየሰሩ አሉ። እነዚህም እንግዲህ አንደኛው ራይድ ነው። ራይድ እንግዲህ ሚሊዮኖችን በማገልገል ረጅም አመታትን አገልግሏል። ወደ 8294 ደውለው ወይም በራይድ አፕሊኬሽን ተጠቅመው ደህንነቱ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው የሚመለሱበት ራይድ ትራንስፖርት ነው። ራይድ ትራንስፖርት እንግዲህ ከውጭ ሀገር ለሚመጡ ዘመዶቹ ደህንነታቸው ተጠብቆ ከእናንተ ጋር ምንም ሳያሳስቡ ያገናኙታል። ራይድ የሳት አጋራችን ስለሆነ እጅግ አድርገን እናመሰግናለን። የሌላኛው አጋራችንም ይቀጥላል። እናት ባንክ ማን እንደ እናት የሚለው እናት ባንክ ነው። ሌላኛው የዚህ ሰዓት አጋራችን በሁሉም የኢትዮጵያ አካባቢዎች ቅርንጫፎቹን በማስፋት ለደንበኞቹ አገልግሎትን እየሰጠ ይገኛል። በየጊዜውም አዳዲስና በቅልጥፍና ስራዎችን ማከናወን የሚችሉ የባንክ አገልግሎቶችን እየሰጠ ይገኛል። በቅርቡም የትምህርት ቤት ክፍያን በቀላሉ ማከናወን የሚቻልበትን የእናት መላ ወይም ዩኒካሽ የተሰኘውን የክፍያ ስርዓትን ተግባራዊ አድርጓል። በዚህ የክፍያ ስርዓት ወላጆች ለልጆች፣ ለተማሪዎች የትምህርት ቤት ክፍያን በቀላሉ ማከናወን የሚያስችላቸው ስርዓት ነው። ከዚህ በተጨማሪም በእናት መላ የጉዞና የመጽሐፍ ግዢ ክፍያንም በቀላሉ ማከናወን ይቻላል። እናት ባንክ ከኛ ጋር ስላሰራ ከልብ እናመሰግናለን። አድማጮች እየሰማችሁ የምትገኙት የትርታ ቁርስ መሰናዶን ነው። ትርታ 97.6 ኤፍኤም ላይ የሬዲዮ መስመራችሁ ይገኛል። አሁን ደግሞ ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች የምናቀርብበት ሰዓት ነው። አስቀድመንም የሀገር ውስጥ ዜናዎችን እናሰማለን። ሰራዊቱ ከሶማሌ ጫፍ እስከ ምጽዋ ጫፍ ሊያጋጥሙ የሚችሉ የሽብር ስጋቶችን የመከላከል ብቃት አለው ሲሉ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢፌዴሪ መከላከያ ሰራዊት ከሶማሌ ጫፍ እስከ ምጽዋ ጫፍ ሊያጋጥሙ የሚችሉ የሽብር ጥቃቶችን የመከላከልና የቀጠናውን ደህንነት የማስጠበቅ ሙሉ ብቃት ያለው ተቋም መሆኑን የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ይህንን የገለጹት ትላንት በሐዋሳ ዓለም አቀፍ ስታዲየም በደመቀ ሁኔታ በተከበረው የ65ኛው የልዩ ዘመቻዎች እዝ የምስረታ በዓል ላይ ተገኝተው ባስተላለፉት መልእክት ነው። በዓሉን አስመልክቶም ሰራዊቱ ያሳየውን ወታደራዊ ትርኢት የተመለከቱ ጠቅላይ ሚኒስትሩ ሰራዊቱ አሁን ላይ በድሮን የመሰለልና ምሽጎችንም የማፈራረስ ከፍተኛ አቅም የታጠቀ መሆኑንም ገልጸዋል። ይህ የልዩ ዘመቻዎች እዝ ዓላማና ስነ ምግባርን አንግቦ ውጊያን የሚያስቀርና የሚጨርስ ብቁ የልዩ ኃይል ሆኖ መገንባቱንም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ወቅት የሚሰራጩ ሀሰተኛና አደናጋሪ መረጃዎችን ለመከላከል የሚያስችል አዲስ ብሔራዊ የትብብር ስምምነት ይፋ አደረገ። ቦርዱ ሰሞኑን ይፋ ያደረገው ይህ የትብብር ማዕቀፍ በመጪው 7ኛው አጠቃላይ ምርጫ ወቅት ሊፈጠሩ የሚችሉ የተዛቡ መረጃዎችን ለመቆጣጠር ያለመ ነው። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በመድረኩ ላይ እንደገለጹት ስምምነቱ ምርጫው ነፃና ተአማኒ ሆኖ እንዲጠናቀቅ ከፍተኛ እገዛ ያደርጋል። በተለይም መራጮች በተሳሳተ መረጃ ላይ ተመስርተው ውሳኔ እንዳይሰጡና በምርጫው ሂደት ላይ አሉታዊ ተጽዕኖ እንዳይፈጠር ቦርዱ በትኩረት እንደሚሰራም ተናግረዋል። ከተባበሩት መንግስታት የልማት ድርጅት ዩኤንዲፒ ጋር በመተባበር በተዘጋጀው በዚህ መድረክ ላይም የድርጅቱ የአፍሪካ ተወካይ ዶክተር ሳሙኤል ዶ ተገኝተዋል። ተወካዩ በመድረኩ ላይ ባስተላለፉት መልእክት የጥላቻ ንግግርና ሀሰተኛ መረጃ የምርጫን ተአማኒነት ከማጥፋት ባለፈ ግጭት ቀስቃሽ መሆናቸውን ጠቁመዋል። በመሆኑም የምርጫው ስኬት የሚረጋገጠው በጣቢያዎቹ ከሚያከናውነው ተግባር ባልተናነሰ ለዜጎች በሚደርሰው ትክክለኛ መረጃ መሆኑንም አሳስበዋል። ይህ አዲስ አሰራር ሀሰተኛ መረጃዎችን በፍጥነት ለማጣራትና ምላሽ ለመስጠት የሚያስችል ስልትን ያካተተ እንደሆነም ተገልጿል። ወደ ውጭ ዜናዎች አልፈናል። አድማጮች ከ1000 በላይ ኬንያውያን በሩሲያ በኩል ተመልምለው በዩክሬን ጦርነት እንዲሳተፉ መደረጉን የኬንያ ብሔራዊ መረጃ አገልግሎት አስታወቀ።
ተቋሙ ረቡዕ ዕለት ለፓርላማ ባቀረበው ሪፖርት ለዚህ ተግባር መሳካት አረመኔ የተባሉ የመንግስት ባለስልጣናት ከሰው አጋቾችና አሸጋጋሪዎች ጋር በጥቅም መተሳሰራቸው ተገልጿል። እንደ መረጃ አገልግሎቱ ሪፖርት ከሆነ እስከ ባለፈው የካቲት ወር ድረስ 89 ኬንያውያን በጦርነቱ ግንባር ላይ በቀጥታ እየተሳተፉ መሆኑ ተረጋግጧል። ከዚህ ቀደም የኬንያ መንግስት የቁጥሩን መጠን 200 ገደማ እንደሆነ ቢገመትም አዲሱ የደህንነት ሪፖርት ግን ቁጥሩ 1000 እንደሚጠጋ አመላክቷል። እስካሁንም ቢያንስ የአንድ ኬንያዊ ሕይወት ማለፉ የተረጋገጠ ሲሆን ሌሎች በርካታ ዜጎች ደግሞ ቆስለው ወይም በአእምሮ ጠባሳ ተጎድተው ወደ ሀገራቸው ተመልሰዋል። በኬንያ የህዝብ ተወካዮች ምክር ቤት የጥምረቱ መሪ የሆኑት ኪማኒ ኢቹንጓ ለህግ መምሪያ ምክር ቤቱ እንደገለጹት ምልመላው የተከናወነው በአየር መንገድ ሰራተኞች፣ በኢሚግሬሽን መኮንኖች፣ በወንጀል ምርመራ ዳይሬክቶሬት፣ በእጽ መቆጣጠሪያና በብሔራዊ የስራ ስምሪት ባለስልጣን ውስጥ በሚገኙ ግለሰቦች አማካኝነት ነው። በተጨማሪም ምልመላ የሚያካሂዱ ድርጅቶች በናይሮቢ ከሚገኘው የሩሲያ ኤምባሲና በሞስኮ ካለው የኬንያ ኤምባሲ ሰራተኞች ጋር በመተባበር ቪዛ በቀላሉ እንዲገኝ ሲያደርጉ እንደነበርም ተገልጿል። የኬንያ መንግስት ሞስኮ ኬንያውያንን ለውትድርና መመልመሏን በአስቸኳይ እንድታቆም ጥሪ ያቀረበ ሲሆን ጉዳዩ በሀገሪቱ ከፍተኛ ድንጋጤ መፍጠሩን አፍሪካን ኒውስ ዘግቧል። ግሪንላንድ የዶናልድ ትራምፕን የሕክምና መርከብ እርዳታ ውድቅ አደረገች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በግሪንላንድ ደሴት ላይ ታመው ትኩረት ያጡ ሰዎችን ለመርዳት የሆስፒታል መርከብ ልካለው ማለታቸውን ተከትሎ የደሴቲቱ ጠቅላይ ሚኒስትር ምላሽ ሰጥቷል። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በግሪንላንድ በርካታ ሰዎች ታመው እንክብካቤ አያገኙም ሲሉ በመክሰስ በሕክምና ቁሳቁስ የተሞላ መርከብ ወደ ስፍራው እያመራ መሆኑን ገልጸዋል። ትራምፕ ከመልእክታቸው ጋር ዩኤስኤንኤስ ሜርሲ የተባለውን ግዙፍ የሕክምና መርከብ የሚመስል ምስል አያይዘዋል። የግሪንላንዱ ጠቅላይ ሚኒስትር የንስ ፍሬዴሪክ ኒልሰን ለፕሬዝዳንት ዶናልድ ትራምፕ በሰጡት ምላሽ አንፈልግም የሚል ምላሽ ነው የገለጹት። በጠቅላይ ሚኒስትሩ አክለውም እንደ አሜሪካን ሳይሆን ግሪንላንድ ለዜጎቿ በሙሉ ነጻ የሕክምና አገልግሎት እንደምትሰጥም አስታውሰዋል። ኒልሰን በይፋዊ የፌስቡክ ገጻቸው ባሰፈሩ ጽሑፍ ላይ በአሜሪካ ወደ ሐኪም ቤት ለመሄድ ክፍያን ይጠየቃል፣ እኛ ጋር ግን ነጻ ነው በማለት የትራምፕን ሀሳብ አጣጥለዋል። ፕሬዚዳንቱ በማህበራዊ ሚዲያ ላይ ያልተገሩ መልእክቶችን ከመልቀቅ ይልቅ በቀጥታ ቢወያዩ እንደሚሻልም ጠቅላይ ሚኒስትሩ መክረዋል። ይህ የትራምፕ ዶናልድ ድንገተኛ መግለጫ በቅርቡ በኑክ ከተማ አቅራቢያ ከነበረችው የአሜሪካ የባህር ሰርጓጅ መርከብ ላይ አንድ ታካሚ በዴንማርክ የጦር ኃይል እርዳታ ለሕክምና መወሰዱን ተከትሎ የመጣ ሊሆን እንደሚችል ቢገመትም እስካሁን ግን በይፋ የተረጋገጠ ነገር የለም። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን የመግዛት ፍላጎት እንዳላቸው ሲገልጹ የቆዩ ሲሆን ባለፈው ጥር ወር ላይ ግን ደሴቲቱን በኃይል እንደማይዙ መናገራቸው ይታወሳል ሲል ቢቢሲ ዘግበዋል።